ሰላማችሁ የበዛ ይሁን። የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። እግዚአብሔር አምላክ መልካም ነው። አንድ ምስራችና አንድ ነገር ማስታወቂያ ይዤ ነው ወደ ሶሻል ሚዲያ የቀረብኩበትም ታላቁና መጀመሪያው ምክንያቱ በልጁ በኢየሱስ ክርስቶስም ያላመኑ ሰዎች በልጁ በኢየሱስ ክርስቶስም እንዲያምኑ ቤተክርስቲያንና የነቢያቶች የዋናው ክርስቶስ ወንጌል ኃላፊነት ያላቸው ሁሉ ይሄ ምስራችሁ ይሄ መልእክቱ ለእናንተ ነው። መጀመሪያ ሰዎች በልጁ በኢየሱስ ክርስቶስ እንዲያምኑ የምንናገርበት ጊዜ አስቸኳይና አንገብጋቢ ጊዜ እንደሆነ መዘነጋት የለብንም። ሁለተኛው ነገር ላይ መስራትና ወይስ መሰራት የሚገባው ነገር ምንድነው? ጊዜ ምን አይነት ነው ካለን ሐሰተኛ ክርስቶሶችን አጥብቃችሁ ተቃወሙ። ሐሰተኛ ክርስቶሶች በተለያየበት ሀገራት እየተነሳ ያለው ሃይማኖትን አማኞችን እያንቋሸሸ አገልጋዮችን እያንቋሸሸ ቤተክርስቲያኑን እያንቋሸሸ ያለው ይሄንን አጥብቃችሁ በልጁ በኢየሱስ ክርስቶስ መቃወም ይገባችኋል። ይሄንን ከተቃወማችሁ በኋላ የእግዚአብሔር ኃይልና ጸጋው በእናንተ ላይ ይመጣል። ጌታ አምላክ እግዚአብሔር ይረዳችኋል። ሶስተኛው ነገር መናገር የሚፈልገው ነገር ቢኖር ሐሰተኛ ሃይማኖቶች አሁን ሀገርን ምድርን ትውልድን እየበጠበጠ ያለው ሐሰተኛ ሃይማኖቶች ህዝቡን ከተማው ምድሩን እያስቸገረ ስለሆነ ይሄንን በመቃወም 100% እጥፍ በወንጌል ኃይል በጸጋው ጉልበት መቃወም ይገባናል። እኔ ተቃወም ያለው እናንተም ተቃወሙ። ሐሰተኛ ሃይማኖት ኢየሱስ የመጣው ለሃይማኖት አይደለም። ኢየሱስ የሞተው ለሃይማኖት አይደለም። ሰውን ለማዳን ነው። ሰው ሚድነው በየትኛው መንገድ ነው ካለ በልጁ በኢየሱስ ክርስቶስም ካመነ ሰው ይድናል። በልጁ በኢየሱስ ያመነ ለዘላለም አይፈረድበት። በልጁ በኢየሱስ ያመነ የዘላለም ዕዳ የለውም፣ አይፈረድበት። ስለዚህ ሰዎች በልጁ በኢየሱስ ክርስቶስ እንዲያምኑ ነገሩ እግዚአብሔር ጸጋው ሰላም ከሁላችን ጋር ይሁን። ሼር አድርጉ፣ ኮፕሊንግ አድርጉ። ወንጌልን አብሮ እናገለግል። የእግዚአብሔር ጸጋውና ሰላም ይብዛላችሁ። እወዳችኋለሁ። ሻሎም